ዓለም ሁሉ የሚያወራለት ክሪፕቶ ከረንሲ ምንድነው? Cryptocurrency. Bitcoin. Cryptocurrency. Bitcoin. 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 Bitcoins. Bitcoin. 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 It's all the rage, but what the hell is it? ቀደም ባሉ ጊዜያት ሰዎች ቁስን በመለዋወጥ ግብይትን ጀመሩ። ይህንንም ስርዓት ኢኮኖሚስቶች የጥምር ፍላጎት ቅጥምጥሞች ይሉታል። ቀጥሎ ደግሞ ልውውጡ ወርቅ፣ ብርና የመሳሰሉትን ወደ መጠቀም ከፍ አለ። ይህም ቢሆን ግን የግብይት ስርዓቱን አቀለለ እንጂ ለቀደመው ችግር መፍትሄ ሊሆን አልቻለም። ስለሆነም መንግስታት ህትመቱን፣ ስርጭቱንና ተመኑን የሚቆጣጠሩለትን ስርዓትን መፍጠር መረጡ። በዚህ ሂደት ውስጥ ነው ታዲያ አሁን የምንገለገልበት የወረቀት ገንዘብ የተፈጠረው። በዚህ ትውልድ ደግሞ እየተጠቀምንበት ያለውን የገንዘብ ብያኔ የቀየረ አዲስ ግኝት ተፈጥሯል። ክሪፕቶ ከረንሲ ወይም ባጭሩ ሲጣራ ክሪፕቶ። 21ኛው ክፍለ ዘመን ካስተዋወቀን የቴክኖሎጂ ምጡቅ ቃላት መካከል ብዙ እየተባለለት ያለው ክሪፕቶ ከረንሲ አንዱ ነው። ክሪፕቶ ከረንሲ ማለት የገንዘብ ልውውጦችን ደህንነት የሚያረጋግጥ የተጨማሪ አሃዶችን መፍጠርን የሚቆጣጠርና ገንዘብ መተላለፉን የሚያረጋግጥ ጠንካራ ክሪፕቶግራፍ የሚጠቀም መገበያያ እንዲሆን ተደርጎ የተቀረጸ ዲጂታል ገንዘብ ነው። በኦንላይን የመገበያያ ዘዴ እንደ ባንክ የመሰሉ የፋይናንስ ተቋማት ውስጥ ያስቀመጡትን ገንዘብ በፈለጉት ሰዓትና ቦታ ስልክዎን በመጠቀም ብቻ በቀላሉ ማንቀሳቀስ አሁን የተለመደ አሰራር ነው። አዲሱ የክሪፕቶ ከረንሲ ሐሳብ ግን በየትኛውም የፋይናንስ ተቋም ውስጥ የሚያስቀምጡት ጥሬ ገንዘብ አይኖሮትም። ምክንያቱም እንደ ምንዛሬ የሚጠቀሟቸው የገንዘብ አይነቶች ዲጂታል በሆነ መልኩ ስለተፈጠሩ ነው። የዲጂታል ምንዛሬውን የሚጠቀም ግለሰብ የገንዘቡ ባለቤት ስለመሆኑ ማረጋገጫ የሚሆነው ያለው ፓስወርድ ብቻ ነው። ይህንን ፓስወርድ ግለሰቡ ገንዘቡን ማንቀሳቀስ በሚፈልግበት ወቅት የሚጠቀምበት ነው። በሌላ በኩል ለማንኛውም ሰው መታየት የሚችል መለያ ቁጥር ለግለሰቡ የሚሰጥ ሲሆን ይህ ቁጥር ደግሞ ግለሰቡ በሰዎች ዘንድ የሚታወቅበት ነው። ሰዎች ለሚፈልጉት ሰው ገንዘብ መላክ ሲፈልጉ የዚያን ሰው የመለያ ቁጥር ማወቅ ግድ ይላቸዋል። ይህም ቁጥር ፐብሊክ ይባላል። ሰዎች የሚፈጽሟቸው እያንዳንዱ ግብይቶች የሚመዘገቡበት ስርዓት ሌጀር የሚባል ሲሆን የላኪውም የተቀባዩን መረጃ ግልጽ በሆነ መንገድ ይቀመጣል። ታዲያ ማዕከላዊ ስርዓት አስተዳዳሪና መሪ በማይታይበት እንደ ባንክ ያሉ የፋይናንስ ተቋማት እጃቸውን በማያስገቡበት በዚህ የዲጂታል ምንዛሬ ስርዓት ማንን አምነው ገንዘብ ማስቀመጥ ይቻላል የሚለው ትልቅ ጥያቄ ነው። ክሪፕቶ ከረንሲን ተአማኝ ካደረጉት ነገሮች መካከል የብሎክቼን ስርዓት አንዱ ነው። ቀደም ሲል ለማየት እንደሞከርነው የዲጂታል ምንዛሬ ተጠቅመው የሚፈጽሟቸው እያንዳንዱ ግብይቶች የሚመዘገቡበት ስርዓት ሌጀር ይባላል። ሌጀር ግብይቱ ስለመፈጸሙ ማረጋገጫ እንደማለት ነው። ታዲያ ይህ ማረጋገጫ በአንድ ኮምፒውተር ላይ ብቻ ተወስኖ የሚቀር አይደለም። በብሎክቼን ስርዓት ዓለም ላይ ያለ ማንኛውም ኢንተርኔትና ከፍተኛ አቅም ያላቸው ኮምፒውተሮች ያም ሰው እንዲመለከተው በግልጽ የተቀመጠ ነው። ስለዚህ ማንኛውም ሰው ግብይቱ በትክክል ስለመፈጸሙ ማረጋገጫ መስጠት ያስችለዋል። አንድ ሰው አንድ ኮምፒውተር ላይ ሆኖ ስርዓቱን ለማጭበርበር ቢሞክር መረጃዎቹን ለመቀየርና ለማጥፋት ቢሞክር እንኳን ቀድሞ የፈጸመው ግብይት መረጃ በመላው ዓለም የተሰራጨ በመሆኑ ሲስተሙን ለመሸወድ የሞከረው ግለሰብ በቀላሉ እጅ ከፍንጅ ይያዛል ማለት ነው። ይህ የብሎክቼን ስርዓት የዲጂታል ምንዛሬ አገልግሎትን ግልጽና ታማኝ እንዲሆን አስችሎታል። ታዲያ ይህንን የገንዘብ ልውውጥ ዓለም ላይ ያለ ማንኛውም ሰው መቆጣጠር የሚችል ሲሆን በምላሹም የዲጂታል ገንዘብ ያገኛል። ስርዓቱን ለመቆጣጠር ከፍተኛ አቅም ያላቸው ኮምፒውተሮችና ግዙፍ የኤሌክትሪክ ኃይል የሚያስፈልግ በመሆኑ ሰዎች በቀላሉ እዚህ ስራ ውስጥ አይሰማሩም። ማይነርስ የሚል ስያሜ የተሰጣቸው እነዚህ ተቆጣጣሪዎች የገንዘብ አቅም ያላቸው ባለሀብቶች በጋራ በመሰባሰብ ኢንቨስት በማድረግ እንደ አንድ የቢዝነስ አማራጭ እየተጠቀሙበት ይገኛሉ። ከ17000 የሚበልጡ የዲጂታል ምንዛሬ አይነቶች በአሁኑ ሰዓት ጥቅም ላይ የዋሉ ሲሆን እስካሁን ጠንካራ ስም ያላቸውና ሰው ልብ ውስጥ መግባት የቻሉት ግን ጥቂቶች ናቸው። ከነዚህ መካከል ተቀዳሚው ቢትኮይን ሲሆን ሳቶሺ ናካሞቶ የተባለ ግለሰብ የፈጠረው ነው። ግለሰቡ ማንነቱ እስካሁን ድረስ አይታወቅም። ቢትኮይን እንደ ኤሮፓያን አቆጣጠር በ2009 የተፈጠረ ሲሆን ያን ጊዜ ከነበረው የመግዛት አቅም በብዙ ጥፍ አድጎ የሀብት ምንጭ ሆኗል። አንድ ቢትኮይን 46678 የአሜሪካን ዶላር የመመንዘር አቅም አለው። ሌላው በሁለተኝነት የሚከተለው ኢቴሪየም ሲሆን እንደ አውሮፓውያን አቆጣጠር በ2015 የተፈጠረ ነው። አንድ ኢቴሪየም 3500 የአሜሪካን ዶላር ይመነዘራል። ሌላው ላይትኮይን ይባላል። ላይትኮይን ከቢትኮይን ጋር ተቀራራቢ ይዘት ያለው ሲሆን ፈጣን ክፍያዎችን ለመክፈል የሚያስችል አዳዲስ ፈጠራዎችን አካቷል።
አንድ ላይትኮይን 126 የአሜሪካን ዶላር ደርሷል። እነዚህን የዲጂታል የምንዛሬ አይነቶች ዓለም ላይ ትልቅ ስም ያተረፉ ግዙፍ ኩባንያዎች ለመጠቀም ፈቃደኝነታቸውንም እያሳዩ ይገኛሉ። ውድ ተመልካቾቼ በዛሬው ቪዲዮ ስለ ክሪፕቶ ከረንሲ ያዘጋጀውላችሁ ሐሳብ ይህን ይመስላል። ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።